ጋይስ እንዴት አስደናናችሁ? የጠፍቻለሁ ግን ተመልሼ መጥቻለሁና ምን ልነግራችሁ ነው ባጭሩ ሄሞሮይድ ወይም ደግሞ የቂጥ ኪንታሮት የሚያስቸግራችሁ ሰዎች ኦብቪስሊ ማስተካከል ያለባችሁ ብዙ ነገሮች አሉ በህይወታችሁ። ቢካዝ ዝም ብሎ መምጣት የለበትም ሄሞሮይድ አይደል? ውሃ መጠጣት፣ ፋይበር መብላት፣ ብዙ ነገሮች እንቅስቃሴ ማድረግ በአንድም በሌላም ምክንያት ያንን ማድረግ ያልቻላችሁ ሰዎች ሄሞሮይድ ይዛችኋል እና ምንድነው የምናደርገው? ምን እንጠቀምበት ያላችሁ ሰዎች አላችሁ። በቤት መጠቀም የምችሉት ነገር አሎቬራ ወይም ደግሞ እሬት የምንለው እዝገድ ያበጠውን የተቆጣውን ኪንታሮት ቅስቅስ እንዲያል ያደርግላቸዋል። ሰው ላይክ ዩ ፑት ይሄ ቅባቱን ወይም ደግሞ ጄል የሚመስለውን የአሎቬራ ትቀቡታላችሁ ማለት ነው። እንዲደርቅ ዘፍተውታላችሁ። ከዛ ከቆይታችሁ ትንሽ ከፈለጋችሁ መታጠብ ትችላላችሁ፣ ግን አለመታጠብ ትችላላችሁ። ጀስት ራሱ ካይንድ ኦፍ ይደርቃል፣ የሆነ ይጠፋል ማለት ነው። ሰው ዳትስ ጉድ። ሌላ ሰዎች እሱን ነገር ፍሪጅ ውስጥ አስቀምጠው በኪዩብ አድርገው ከዛ ደግሞ ከፍሪጅ አውጥተው ይጠቀሙታል። ግን ፍሪጅ ውስጥ ምናምን ማስቀመጡም የለባችሁም። ጀስት ከፍታችሁ ማድረግ ትችላላችሁ።